ሰላም ናችሁ የሰላማችሁ ብዝዝት ይበልልኝ። ይሄ እንግዲህ እንደሚታወቀው የተልባ ለፊታችን የምንጠቀመው የፊት ማስክ ነው። በነገራችን ላይ ብዙ ጊዜ ተናግሬያለሁ፣ ብዙ ጊዜ አሰራሩን አስቀምጫለሁ፣ ግን ብዙ ልጆች ደጋግማችሁ ስለምትጠይቁኝ ነው አሁን እሰራላችሁ። ፊደልዬ እንዴት ነው ተልባውን ወደዚህ ጄልነት የምትቀይሪው ትሉኛላችሁ። ያው ይሄን መቼም ብዙ ሰው ማጆሪቲው ወይም አብዛኛው 90% ያውቀዋል ብዬ አስባለሁ። ለምን ያው ከጥንት እናቶቻችን ጀምረው ለጸጉራችን ሞር እንዲያውም ለጸጉራችን ነው ሲጠቀሙልን የነበረው። እኛ ደግሞ አሁን በደንብ ለፊታችንም እየተጠቀምነው ነው። ሶ ውድ ቤተሰቦች ይሄኛው እንዴት ነው የምታረጊው አጠቃቀሙን ጥቅሙን ነግሬያችኋለሁ። ፊታችን ላይ ያለ ምንም ነገር ሙልጭ አድርጎ ነው የሚያጸዳለን። ስፔሻሊ ፊታችሁ 2 አይነት 3 አይነት የሚሆን የብጉር ጠባሳ የሚያስቸግራችሁ፣ ብጉር ደጋግሞ የሚወጣባችሁ፣ ፊቴ በፀሐይ ተቃጥሏል፣ ፊቴ ተጎርቷል፣ ፊቴ ያለ ጊዜው እየተሸበሸበ ነው፣ ፊቴ ያለ ጊዜው እያረጀ ነው፣ ፊደልዬ ፊቴ ላይ ምንም አይነት ችግር ካለባችሁ ኢቭን አንገታችሁን እንደዚህ አድርጋችሁ በቀላሉ በየቀኑ እንደዚህ አድርጋችሁ ትቀቡትና ማክሲመም 20-15 ደቂቃ ነው ይደርቃል። ሲደርቅ ሙልጭ አድርጋችሁ እናንተ በምትታጠቡበት የፊት ሳሙና ሙልጭ አድርጋችሁ ታጥባችሁ መጠቀም የምትፈልጉትን ነገር መጠቀም ትችላላችሁ። በቀላሉ በቤታችን ቦቶክስ ነው ብዙ ጊዜ በጣም በሺዎች ተከፍለው በደንብ ትልልቅ የስፔሻሊ በተለይ ውበት ነክ ነገሮች ላይ የሚሰሩ ትልልቅ ሆስፒታሎች ምናምኖች አሉ። አሁን ላይ ብዙ ጊዜ ቦቶክስ ፊታቸውን እዛ ሂደው በጣም በውድ ዋጋ ነው ቦቶክስ የሚሰራው በሺዎች ማለት ነው። በቀላሉ ግን በቤታችን በ20-30 ብር በሚሆን በቀላሉ የፊታችንን ህይወት የቆዳችንን ህይወት እንዲሁም ለጸጉራችን ጭምር ሁላ የሚገርም ጥቅም የምናገኝበትን ተልባ አሰራር ቪዲዮ ሰርቼላችኋለሁ። እህቴ አሰራሩን ስላለችኝ ነው። ፊደልዬ እንዴት ነው የምንጠቀመው ወይ እንዴት ነው ከፍሬውን ወደ ጄልነት የምንቀይረው ላለችው እዚሁ ላይ አስቀምጬላችኋለሁ። በነገራችን ላይ ላይክ፣ ሼር፣ ፎሎ ሳታደርጉ ቪዲዮ እንዳታዩ እንደምትወዱኝ ያውቃለሁ። የሚወድ ሰው ደግሞ በደንብ ላይክ እና ሼር ማድረግ እንዳይረሳ። ፊዱዬ ነች እንደምትወዳችሁ ታውቃላችሁ። ፍቅራችሁን በምንድን ነው የምትገልጹልኝ? የሚወደኝ ፍቅሩን ኮሜንት ላይ የሚወደኝ ብቻ ነው። በነገራችን ላይ የሰው ልጅ ሁሉም ሰው ይወደኛል ማለት አይቻልም። ይሄ እንግዲህ ምንም ማድረግ ማይቻል ነገር ነው። ስለዚህ የምትወዱኝ ኮሜንት ላይ ጠብቃለሁ። ሰው በደንብ ላይክ እና ሼር ይደረግ። አሰራሩን እዚሁ ላይ አስቀምጬላችኋለሁ። እናንተ ወደ አሰራሩ ልክ እንደዚህ ከተቀባችሁ ከተወሰነ 10-15 ደቂቃ በኋላ 20 ደቂቃ ሊሆን ይችላል ሲደርቅ ሙልጭ አድርጋችሁ ታጠቡት። ፀሐይ ላይ የትኛውን ማስክ ተቀብታችሁ ፀሐይ ላይ አይወጣም። ይሄ አዲስ ነገር አይደለም። 15-20 ደቂቃ ቁጭ ብላችሁ ቤታችሁ ከደረቀ በኋላ ታጠቡት። ወዳችኋለሁ። ውድ ቤተሰቦች ያው በጣም ብዙ ጊዜ የምጠየቀው ጥያቄ ነው። ፊደልዬ ተልባውን እንዴት አድርገን ነው እንደዚህ ወደ ፈሳሽነት የምንቀይረው? የብዙዎቻችሁ ጥያቄ ነው። ከዚህ በፊትም ሰርቼላችኋለሁ። ያው ብዙ ጊዜ ማለት ነው ፊታችን ላይ ያለ ምንም አይነት ነገር ብጉርም ሆነ የከለር መለያየት፣ ፊታችን 2 አይነት 3 አይነት ከለር መኖር ምናምን ብቻ ፊታችሁ ላይ ያለ መሸብሸብ፣ ያለ ጊዜው መጨማደድ፣ ስፔሻሊ ብዙዎች ብዙ ሽብር ከፍለው ፊታቸውን ቦቶክስ ይሰራሉ። ያ ማለት በቃ ቆንጆ ለመሆን ቆንጆ ንጹህ ቆዳ እንዲኖራቸው ቦቶክስ የሚባል የራሱ ፕሮሰስ ያለው የሕክምና ሂደት አለ። ሶ ምንድነው የምናደርገው? በቤታችን ግን በቀላሉ ፊታችንን ውብ ለማድረግ ተፈጥሮ በሰጠችን ፍሬ በቀላሉ ፊታችንን ፏ ማድረግ እንችላለን። አጠቃቀሙም አሰራሩንም በደንብ እዚሁ ላይ ያሳያችኋለሁ። አሰራሩን የምትፈልጉትን ያክል ተልባ 1 ማንኪያም ሆነ 2 ማንኪያ በ2 ብርጭቆም ሆነ በ3 ብርጭቆ ያው እናንተ ሴቶች ስለሆናችሁ ሴቶች መመጠን ላይ በጣም ጎበዝ ነን። ሶ ምንም የምነግራችሁ ነገር ፎርሙላ የለውም። 1 ማንኪያ ወይ 2 ማንኪያ በ2 ብርጭቆ ወይ በ3 ብርጭቆ እንደዚህ አድርጋችሁ በደንብ እስኪንተከተክ በደንብ ካንተከተካችሁት በኋላ ምንድነው የምናደርገው? መገልበጫና እቃና ማጥለያ እናዘጋጃለን። ያው እዚህ ጋር በደንብ ተንተክትኮልኛል። ምንድነው የማደርገው? ያው እዚህ ጋር እንደምታዩት ማጥለያና ሰሃን አዘጋጅቻለሁ። ቀጥታ የተንተከተከልኝን ተልባዬን ማጥለያው ላይ ነው የማደርገው። ትኩሱ ነው። እንደዚህ ካላጠለላችሁት ምን አይልም መሰላችሁ? ተልባውና ፍሬው ወይም ውሃውና ፍሬው አይለያይም። ያው እንግዲህ ውድ ቤተሰቦቼ እንደምታዩት ፍሬው እንደዚህ አድርጌ በደንብ ጥርት ብሎ ከወረደልኝ በኋላ ፍሬውን አልጥለውም።
አሁን እንደዚህ ፍሬው ቀዝቀዝ ካለልኝ በኋላ ምን አደርገዋለሁ? በፌስታል አድርጌ በረዶ ቤት ውስጥ አደርገዋለሁ። የፍሪጃችሁ በረዶ ቤት ውስጥ አድርጉት። ቀጣይ ትሰሩበታላችሁ ማለት ነው። ቀጣይ ደግማችሁ ማንተክተክ ትችላላችሁ። ቀጣይ ደግማችሁ አንተክተካችሁ ለፊታችሁም ለፀጉራችሁ መጠቀም ትችላላችሁ። በጣም ቀላል ነው። ያው አሰራሩን ዛሬ በደንብ ይዤላችሁ መጥቻለሁ ማለት ነው። ይሄኛው ሲቀዘቅዝ ነው በቃ አያችሁት። ገና እንኳን ሳይቀዘቅዝ ላይክ የመሳብ ነገር አለው። ይታያችኋል። ቆይ ላሳያችሁ። እዩት። የሆነ ዝልግጌ ማለት ነገር አለ። ሲቀዘቅዝ ደግሞ ሞር ጄሊ ይሆናል። ኦኬ